እስራኤል ወታደራዊ እጥረት ገጠማት። በኢራን ላይ ሊሰነዝሩት የነበረው ወታደራዊ ጥቃት በድንገት ተሰረዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰሜን ኮሪያው መሪ ኪም ጆንግ ኡን እስራኤልን ሽብርተኛ ሲሉ ወርፈዋል። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችን በዝርዝር እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያለን። ቪዲዮ ላይክ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስራኤል የወታደር እጥረት ገጠማት። የእስራኤል ወታደራዊ ስታፍ አዛዥ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በአገሪቱ የገጠመውን የወታደሮች መመናመን ጠቅሰው አስጠንቅቀዋል። አዛዡ ከቻናል 12 ጋር ባደረጉት ቆይታ እስራኤል በከፍተኛ ሁኔታ የወታደር እጥረት ገጥሟታል ያሉ ሲሆን ቤንያሚን ኔታንያሁም ሆኑ የእስራኤል ካታዝ ጦርነት ከማነፍነፍ ይልቅ ወታደራዊ ክፍተቶችን መሙላት ይገባቸዋልም ብለዋል። ሁልጊዜም የአየር ጥቃቶችና ወታደሮችን የማይሳተፉባቸው የጦርነት አማራጮች ላይ ትኩረት ማድረግ ዋጋ ያስከፍለናልም በማለት ተናግረዋል። ይህ በእንዲህ እንዳለም ፕሬዝዳንት ትራምፕ በኢራን ላይ ሊሰነዝሩት የነበረው ወታደራዊ ጥቃት በድንገት ሰርዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊፈጽሙት አቅደው የነበረው ወታደራዊ ጥቃት ከአጋር ሀገራት ከገጠማቸው ተቃውሞ በሎጂስቲክ እንቅፋቶች እና በተገኘ የዲፕሎማሲያዊ መፍትሄ ምክንያት መሰረዛቸው አክሰስ ዘግቧል። በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና በኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ መካከል በተደረገ ሚስጥራዊ ግንኙነትም ኢራን በሰልፈኞች ላይ የምትወስደው የኃይል እርምጃ እና የታቀዱ የሞት ቅጣቶችን ለማቆም ቃል በመግባቷ ውጥረቱ እንዲረግብ አድርጎታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም እስራኤል ከኢራን ሊሰነዝር ለሚችል መጠነ ሰፊ አጸፋ ጥቃት በአሁኑ ወቅት ዝግጁ እንዳልሆነች ለትራምፕ ገልጸዋል። እንዲሁም የታቀደው የአሜሪካ ጥቃት ኢራንን ለመግታት በቂ ጥንካሬ የለውም የሚል ስጋትም አቅርበዋል። አልጋ ወራሹ መሐመድ ቢን ሳልማን በበኩላቸው ጥቃቱ በቀጠናው መረጋጋት ላይ ሊፈጥር የሚችለው ከፍተኛ ቀውስ በመስጋት ጥቃቱ እንዳይፈጸም ግፊት አድርገዋል። በወቅቱ የአሜሪካ ወታደራዊ ኃይሎች ትኩረት ወደ ካሪባን እና ኤሲያ አቅጣጫ በመዞር ምክንያት መካከለኛው ምስራቅ ያለው ወታደራዊ ዝግጅት ለታቀደው አይነት ጥቃት በቂ እንዳልነበርም ተመላክቷል። ቀጠናው ለጦርነት ዝግጁ አልነበረም ሲሉም የዋይት ሀውስ ባለስልጣን ተናግረዋል። በኢራን የተቀሰቀሰው ህዝባዊ ተቃውሞ ተከትሎ መንግስት በሰልፈኞች ላይ ገዳይ እርምጃ የሚወስድ ከሆነ አሜሪካ ወታደራዊ እርምጃ እንደምትወስድም ትራምፕ አስጠንቅቀው ነበር። ማክሰኞ ዕለት ጥቃቱ አይቀሬ መስሎ የነበረ ቢሆንም በስተመጨረሻ ግን በዲፕሎማሲያዊ መንገድ እንዲፈታ ተወስኗል። ይህ የትራምፕ ውሳኔ በቀጠናው ያለው ውጥረት ለጊዜው ያረገበው ቢሆንም ኢራን መንግስት የገባው ቃል ማክበር አለማክበሩ ግን በቅርብ ክትትል ይደረግበታልም ተብሏል። ይህ በእንዲህ እንዳለ የሰሜን ኮሪያው መሪ ኪም ጆንግ ኡን እስራኤልን ከአሜሪካ የምትደገፍ ሽብርተኛ ሲሉ ወርፈዋል። ኪም ቀጥሎም ኔታንያሁ ሞራል የሌለው ጄኖሳይደር ብለውታል። እስራኤል አቅም የሌላት ተለጣፊ ናት ሲሉም ገልጸዋል። አክሎም እንኳን ታላቋን ኢራን ይቅርና ሐማስን እንኳን ማጥፋት የተሳናት ደካማ ናትም ብለዋል። ጥንካሬ የሚመስላቸው ንጹሃን መጨፍጨፍ ነው ሲሉም ኪም ጆንግ ኡን ተደምጠዋል። በተጨማሪም ኪም ጆንግ ኡን እስራኤል አሳ አስመስለዋታል። እስራኤል ልክ እንደ አሳ ናት። አሳ ከውሃ ከወጣ መኖር እንደማይችል ሁሉ እስራኤልም ከአሜሪካ ብትለይ አንድ ቀን እንኳን ማደር አትችልም ሲሉም ወርፏቸዋል። ይህም በእንዲህ እንዳለ ትራምፕ ግሪንላንድን፣ ካናዳና ቬንዙዌላን ያካተተ አዲስ ካርታ ይፋ አደረጉ። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን፣ ካናዳና ቬንዙዌላን እንደ አሜሪካ ግዛት የሚያሳይ አዲስ ካርታ ይፋ ማድረጋቸው በዓለም አቀፍ ደረጃ ከፍተኛ ድንጋጤ ፈጥሯል። ይህም እርምጃ ፕሬዝዳንቱ ለአሜሪካ የግዛት ማስፋፋትና የተፈጥሮ ሀብት ያላቸው ያልተገደበ ፍላጎት በግልጽ የሚያሳይ ነው ተብሏል። ፕሬዝዳንቱ በተለይም በቬንዙዌላ ላይ የወሰዱት ወታደራዊ እርምጃ የሀገሪቱን የነዳጅ ሀብት ለመቋጠር ያለመ መሆኑን በግልጽ የተናገሩ ሲሆን አሁን ደግሞ ካናዳ እናም ግሪንላንድ ወደ አሜሪካ ግዛትነትን የመጠቅለል ፍላጎታቸው በዚህ ካርታ አረጋግጠዋል። ግሪንላንድ ለመቆጣጠር እስከ ወታደራዊ እርምጃ ሊሄዱ እንደሚችሉ ፍንጭ የሰጡት ትራምፕ ይህ አዲስ ካርታ አሜሪካ በሰሜን እና በደቡብ አሜሪካ ያላትን የበላይነት ለማረጋገጥ የታለመ ስትራቴጂ አካል መሆኑን ያመለክታል። ይህ የፕሬዝዳንቱ አወዛጋቢ ካርታ በአውሮፓ አገሮች እና በጎረቤት አገራት ዘንድ ከፍተኛ ተቃውሞ እያስነሳ ሲሆን በተለይም ዴንማርክ እና ካናዳ የሀገራቸውን ሉዓላዊነት የሚጋፋ ተግባር ነው ሲሉም አውግዘውታል። ፕሬዝዳንት ትራምፕ ግን ይህን ካርታ ይፋ በማድረግ አሜሪካን ወደ ቀድሞ ታላቅነቷን ለመመለስ የተፈጥሮ ሀብት ያላቸው ቀጠናዎችን መቋጠር ግድ መሆኑን በድጋሚ አረጋግጠዋል።
በመቀጠል ህዝባችን ሊኖር ለሚችል ወራሪ ራሱን እንዲያዘጋጅ እናሳስባለን። የግሪንላንዱ ጠቅላይ ሚኒስትር በአሁኑ ወቅት በዓለማችን እጅግ አስገራሚና አሳሳቢ የተባሉ ዲፕሎማሲያዊ ፍጥጫ በግሪንላንድና በአሜሪካ መካከል ተከስቷል። የግሪንላንድ ጠቅላይ ሚኒስትር ሙቲቢ ኢጌዴ ዜጎቻቸው ሊኖር የሚችል ወታደራዊ ወረራ ራሳቸውን እንዲያዘጋጁ ጥሪ አቅርበዋል። ብሉምበርግ እንደዘገበው የግሪንላንድ መሪ ይህን ድንገተኛ ማስጠንቀቂያ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ከአሜሪካ ጋር ለመቀላቀል ያላቸው ፍላጎት በድጋሚ በገለጹበትና እናም የሰላም ቦርድ አባላቶቻቸው ወደ ደሴቷ ለመላክ ባቀዱበት ወቅት ነው። ጠቅላይ ሚኒስትር ኢጌዴም ግሪንላንድን ለሽያጭ የቀረበች አይደለችም፣ ግዛታችንም ለማንም አሳልፈን አንሰጥም በማለት በጽኑ ተቃውመዋል። ይሁን እንጂ አሜሪካ ስልታዊ በሆነ መንገድ ጫናዋን እያበረታች መሆኑ ደሴቷን ለወታደራዊ ወረራ ልታጋልጥ ትችላለች የሚል ስጋት ፈጥሯል። ግሪንላንድ በውስጧ በያዘችው እጅግ ግዙፍ የተፈጥሮ ማዕድናትና ለወታደራዊ ስትራቴጂ ባላት ምቹ ስፍራ ምክንያት በአሜሪካ በሩሲያና በቻይና መካከል የፉክክር መድረክ ሆናለች። ሩሲያ በበኩሏ ግሪንላንድን የመያዝ እቅድ የለኝም ብትል፣ አሜሪካ ግን ቀጠናውን ለመቆጣጠር በቆራጥነት እየተንቀሳቀሰች ነው። ግሪንላንድ በዴንማርክ ግዛት ስር ያለች ራስ ገዝ ደሴት በመሆኗ ዴንማርክ የአሜሪካ ፍላጎት የማይመስል ስትል ውድቅ አድርገዋለች። ይሁን እንጂ ትራምፕ ዴንማርክን ግሪንላንድ በአግባቡ ማስተዳደር አቅቶታል የሚል ትችት ሰንዝረዋል። ፕሬዚዳንት ትራምፕ እንደ ኢሮፒያን አቆጣጠር በ2019 ግሪንላንድን ለመግዛት ያቀረቡት ሀሳብ በወቅቱ እንደ ቀልድ ታይቶ የነበረ ቢሆንም አሁን በ2026 ግን ጉዳዩ ወደ ወታደራዊና ዲፕሎማሲያዊ ጫና ማሳደጋቸው ዓለምን አስገርሟል። የግሪንላንድ መሪ ህዝባቸውን ለወረራ እንዲዘጋጅ መጠየቃቸው ሁኔታው ከቃላት ጦርነት አልፎ ወደ ከፋ ደረጃ መሸጋገሩን ያሳያል። የእርስዎ አስተያየትስ አሜሪካ ግሪንላንድን በኃይል የመቆጣጠር ፍላጎት ይኖራታል ብለው ያስባሉ? እንዲህ አይነት እንቅስቃሴ በዓለም አቀፍ ሰላም ምን አይነት አደጋ ይደቅናል? ሀሳቡን ኮሜንት ስር ያጋሩን። ተከበራችሁ ውድ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የመጣነው መረጃ እነዚህን ይመስላሉ። ቪዲዮውን ላይክ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።